በጣም ፍጠን ሊሞትብኝ ነው አንተ ውጣ የሞት መንፈስ ሂድ ልቀቀው ነግሬሃለሁ አይቻል እንዳትገለው ከዚህ ሰዓት ጀምሮ አሁን እንዲነሳ አውጃለሁ ሰላም ላንተ ይሁን እስኪ እንደዚህ በል ተለበል ውጣ ከውስጡ ወደዚህ አምጡት ተለበል እሱ ልጅ ተለበል በጣም ፍጠን ሊሞትብኝ ነው አንተ ተነስ ውጣ የሞት መንፈስ ሂድ ልቀቀው ተለበል እዛ ጋር ውሰደው አስተኛው አይሞትም በጌታ በኢየሱስ ስም እንዳይሞት በኢየሱስ ስም የሞት መንፈስ ልቀቀው ነው ብለህ ልቀቀው ውጣ አንተ ይሄኛው ሲመታ ነግሬሃለሁ አይቻል እንዳትገለው በሉዳ ውጣው ያው ሲመታ ያኛው ሲመታ ያው ይሄኛው ተመታ ውጣው በል ህይወቱን ኑሮውን ልቀቅና ለአንዴና ለመጨረሻ ጊዜ ሰደኝ ትባያም ቶኮ ለማ ሄድ የሞት መንፈስ ልቀቀው አሁን ቶሎ በል የሞት መንፈስ ከማን ጋር ነው የመጣው ምን ሆነዋል ልጁ ከቤት ሲመጣ ራሴን ያመኛል እያለ ነበር ራሴን ያመኛል ኢየሱስ ጣልቃ ባይገባ በቃ ጉዳዩ አልቆ ነበር ዛሬ ነው ያመነው የሚገርም ነው በናዝሬቱ ጌታ በኢየሱስ ስምና ስልጣን የሞት መንፈስ ለዘላለም ተመታ በኢየሱስ ስም ተመታ ከዚህ ሰዓት ጀምሮ አሁን ሰላም እንዲሆን አውጃለሁ እንዲነሳ አውጃለሁ ነገሩ እንዲለቀቅ አውጃለሁ በኢየሱስ ክርስቶስ ስምና ስልጣን ይሄንን የማያምኑ ሰዎች ቢያዩ ድራማ ነው የሚመስላቸው ኢየሱስ ብቻውን ግን እውነት ነው አሜን እንዴት የሚሉትን ነገር ጌታ ይሰራል አሜን እግዚአብሔር ኃያል ነው አሜን ጮና ኢየሱስ ኃያል ነው በልስኪ ኢየሱስ ኃያል ነው እግዚአብሔር ይሄንን ብላቴና ታሪኩን ቀይሮታል አሜን ህይወቱን ቀይሮታል አሜን ወንድሜ ነፃ ወጣሃል እሺ already you are free አሜን ይኸውልህ ከህመም ነፃ ወጣሃል አሜን ጠላት ኦፕራሲዮን ሊያስደርግህ ነበር አይችልም ከዚህ ሰዓት ጀምሮ ተፈውሰሃል አሜን አይምሮ ላይ የሚወረወር የጠላት ፍላጻ ወድቋል አሜን ህይወት ነፃ ሆነዋል አሜን ክብር አምጣ ለጌታ ባከ